አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመጀመሪያ እግዚአብሔርን ማመስገን አስቀድማለሁ። የአባቶቻችን አምላክ የእኛም አምላክ እንደ ኃጢአታችን ብዛትና እንደ ክፋታችንም ሳይሆን እንደ ቸርነቱና እንደ ምሕረቱ ለዚህ ያደረሰን የአባቶቻችን አምላክ የንጉሶች ንጉስ የጌቶች ጌታ የተመሰገነ ይሁን። እንዲሁም እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁን። እንዲሁም ጻድቃን፣ ሰማዕታት፣ ደናግል በእግዚአብሔር ዘንድ ያሉ ቅዱሳን በሙሉ ለዘላለሙ የተመሰገኑ ይሁን። ዛሬ ደግሞ ይዤላችሁ የመጣው ውዳሴ ማርያም የሚጸልይ ሰው ምንንስ ይመስላል፣ የማይጸልይ ሰውስ ምንንስ ይመስላል የሚለውን የምንወያይ ይሆናል። ውዳሴ ማርያም የሚጸልይና የማይጸልይ ምን እንደሚሆን የምንወያይ ይሆናል። የእመቤታችንን ውዳሴ ማርያም የዕለቱ ውዳሴ ማርያም በየዕለቱ የሚጸልይ ሰው የእናት የአባቱን ርስት የወረሰ ይመስላል። በየዕለቱ የቀን ውዳሴ ማርያሙን የሚደግም የእናትና የአባቱን ርስት የወረሰ ይመስላል። የሰባቱን ዕለት ውዳሴ ማርያም በእድሜዋ ልክ በየዕለቱ የሚጸልይ ደግሞ የዘመዶቹን ጨምሮ የወረሰ ይመስላል። ከሰኞ እስከ እሁድ ያለውን የሰባቱን ዕለት ውዳሴ ማርያም የደገመ ሰው ደግሞ የአባትንና የእናቱን የመወረስ በላይ አልፎ ደግሞ የዘመዶቹን ጨምሮ የወረሰ ይመስላል። እመቤታችንን ሳያመሰግን የሚውል ሰው ምን ይመስላል ቢሉ ከሰው ቤት ድግስ ተጠርቶ ሂዶ በር ላይ ሲደርስ ውሃ ተደፍቶበት ተቆጥቶ የሚመላለስ እንቅፋት እየመታው እየወደቀ እየተነሳ እየተሰበረ የሚሄድ ይመስላል። ያ ሰው ካለ መብላቱ የተነሳ እየተሰበረ እንደሄደ እመቤታችንም የማያመሰግን በመከራ ስጋ ላይ መከራ ነፍስ ይጸናበታል። አያችሁ፣ እመቤታችንን ሳያመሰግኑ መዋል በእውነቱ እንዴ በጣም 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 ከባድ ነው። 30 ደቂቃ ወይም 15 ደቂቃ ሰጠን፣ ቢያንስ 10 ደቂቃ እንኳን ሰጠን እመቤታችንን ጻድቃን ሰማዕታት አምላካችንን ማመስገን ይገባናል በእውነቱ እና እንድናመሰግን እንድንጸልይ የእግዚአብሔር መልካም ፈቃድ ይሁን። ስለዚህ ያ ሰው ከድግስ ተጠርቶ መብላቱ ቢቀርበት እንኳን አንሶ እንቅፋት እየመታው እየወደቀ እየተነሳ የሚሄድን ይመስላል። እመቤታችንን ደግሞ እንዲሁ የማያመሰግን ሰው በመከራ ስጋ በመከራ ነፍስ ይጸናበታል። በረደተ መቃብር ላይ ረደተ ገሃነም ይጨመርበታል። ከሞት በላይ ሞት ይሆንበታል። አማኒኬ ይደልወኬ አስተብጽኦ እስመ ኮንኪ እሞ ለእግዚአብሔር አዶናይ የካህሊ ሁሉ እግዚአብሔር እናት ሆነሻልና ብጽዕት መባል በእውነት ይገባሻል እንላታለን። ይህ ከርዕሰ ሊቃውንት አባ ገብረ ኪዳን ግርማ የተወሰደ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ።